ፓራል ታስብለኝ ነው እንዴ? አሁን አራዳውን ሲለው እንዴ አረ ያራዳ አለባበስ አሁን አራዳ አንሻት እንደው ምን ያለ ልብስ የናትሽ ምገዛላ ነበር በጣም ያምራል እንዴ ኧረ ጋሽዬ አልተቻለም እንዴት አያችሁት የጋሽዬ ሙድ አያያዝ ገዛላት ነበር በቃ እኔ እንዲህ ያለ ልብስ ለብሰሽ አትወጪ የምን ጊዜ ይሄ አይፈቀድም እኔ አልፈቅድም በቃ ደሞ ለብሰሽ ማጥቂኝ እንዲህ ያለ እኔ እኮ ዞር ስላገኘውሽ እንጂ ዘው ብለሽ በይልሽ ነበር ዘው ብለሽ መጣሽ አዎ ለምን መሰለሽ ዘው ብለሽ ስትወጪ ነው አገኘውሽ በቃ በእውነት ሌላ ሰው ነው መሰልሽ በቃ እቺ እንግዳ ልጅ ምናምን ስትዞሪ አገጀርባሽን አወቁ እና አይ ስልሽ ይፈደድ እኔ እኮ ስልክ ረስቼ ሄጄ ነው እንግዲህ አሁን ነው የምልሽ ከእንግዲህ የዚህን አይነት የራት ግብዣ ላይ አልገኝም በቃ የራት ግብዣ ባስፈለገ ሰዓት እኔ ጋብዛቸዋለሁ ልጆች አሁን በጣም ያስጠላል በቃ የሚያስጠላል ይሄን ነው በዚህ አልጨምርበት ሁለተኛ ደግሞ ይሄ ልብስ አየው ደግሞ በሳት ነው ማቃጥለው እኔ በሳት ነው አረ በጣም ዘመኑ እኮ በቃ እንደዚህ ነው የሚለበሰው ታሽርነ ጀምረሻል አስተናጋጅነት ጀምረሻል እዚች ጋር የጋሽዬ አባባል አስተናጋጅነት ጀምረሻል እና ታዲያስ ይሄ አይገባማ አስተናጋጆች ብቻ ናቸው ያሰድላል የሚያሰድሉ እንዴ የሚያሰድሉ አሁን በቃ ለዛሬ ትሄድስ በቀርላት ገደል ትሂድ የተሳካ ፕራንክ ይልሃል ይሄ ነው እንዲህ ለብሳት እንዴ ስስቁለት መሰራት እንዴ በነግ ነግሪ በቃ ፕሮግራሙ ቆይስ ጋሼ ቆይ ምንድነው አልኩ ፕሮግራሙ ከማን ጋር ነው ራት ግብዣ ከጓደኞቼ ጋር ካንቺ ሁላቸውም እንዲህ ነው ለበሱ አረ ለፎቶ ነው አይደለም ያምራል እንዴ ታረስ ራት ግብዣው ምንድነው ነው እሱ ነው ግራ የገባው ጋሼ አይደል አዎ ይሄ ነው ምንድነው ራት ግብዣው የት ነው ጥሩ ጥያቄ የት ሆቴል ወይ እናንተ ራት ግብዣ ምናምን ተሲባል ሰምታችሁ አታውቁም ሰምተን ብናውቅ እኮ የራት ግብዣ አለ አንቺ ደግሞ የራት ግብዣ ምን አንቺ አሁን መጎርመስሽ ነው አዎ እዛ ልጅ አይደለም ካው አዋቂ ነሽ ለካ አዋቂ ስለሆንሽ ነው እንዴ ያለባበስ እንትናችሁ አረጋሽ